How you guys do? Very weird way to start the video. እንዴት ናችሁ? በእናታችሁ ተመልሰን መጥተናል። ዛሬ ማለት ነው የዊኒፔግ ዋይት ሃውስ ነው ማሳየው። በጣም ቅርብ ነው ለእናንተ ስል እስኪ በባስ ሄጄ ምናምን ነገር አሳያችሁ። ፎር ዘ ፈርስት ታይም በባስ ሰፈራችን ይሄንን ይመስላል ጋይስ። አይ ቲንክ ባሷ የምትመጣው ወደዛ የምትወስደው እዛ አካባቢ ነች። እሷን ሄድን መፈለግ ነው ማለት ነው። ዲ15 ወይ ዲ14 የምትባል ባስ ነች ሌጅስሌቸር የምትሄደው እና እስካሁን ካልነገርኳችሁ ደግሞ ሌጅስሌቸር ነው ዋይት ሃውሱ የዊኒፔግ ማለት ነው። ኤኒዌይስ ዘ አውትፊት ማለት ነው ይሄንን ይመስላል ጋይስ። ከስር ናይክ ቴክ፣ ከላይ አሮን ነው ቶኪዮ ጀስት አይ ቦት ኢት ፎር something you know what I'm saying ከዛ ከስር ደግሞ ክሮክስ ነው ያ እንደ ክሮክስ ፈታ ያለ ነገር የለም። ባሶች እየሄዱ ይታዩኛል ግን ብሮ ላይክ actually ሌላም ስለምትመጣ ችግር የለውም ያው ያኛው ብቻ ስላልሆነ ማለት ነው you know ከጀርባ ላይክ ሳይክል ያዘ ነበርና እኔ እየቀረስኩ እየሄድኩኝ ገጭቶኝ ነበር ጋይስ። ከዛ ዞር አለና ሳቀው ካሜራ ስለያዝኩኝ ያው ቪዲዮ መስራት አውቀው ነው መሰለኝ ጓደኛዬ ነች እንግዲህ ባሱ actually 3 ከምናምን እኔ ያዝኩት ግን $4 ነው። ይሄ ላይክ የኢትዮጵያ 1 ብር የሚመስለው ንግስቷና የሆነ እንስሳ ነው ያለበት ግን ብቻ ይሄኛው 2 ብር ነው የኢትዮጵያን 1 ብር ነው ይመስለኝ። ባስ ምን ጠብቀው እዛች ጋር ነው ያልራሚ በርቶልናል እንሄዳለን ማለት ነው። መራመድ ነው እንዳልኳችሁ እንግዲህ $4 አይደለ ጋይስ ያው ሙሉን ይወስዱታል ማለት ነው። ምንም የሚሰጡኝ ነገር አይኖርም። ሙሉን ይወስዱትና ከዛ በኋላ ላይክ ትራንዚት ቲኬት ይሰጡኛል። ስመለስ በሱ መጠቀም እችላለሁ which means እኛ ደግሞ በሱ የምንመለሰው በእግር ነው። ያ ቅርብ ነው እንደነገርኳችሁና አይ ቲንክ ትንሽ መጠበቅ ሳይቀርብን አይቀርም ጋይስ 6:28 ነው የምትመጣው ባሷና አሁን ደግሞ አይ ቲንክ ወደ 8 ደቂቃ አለብን። እንደምታዩት እዚህ ጋር የሚመጡት D14 እና D15 ናቸው። አንዳንዱ ቦታ ላይክ ኤሌክትሮኒክ ነው you can see like the movement ምናምን ግን እዚህ ጋር ያለው እንደዚህ አይነቱ ነው D14 እና D15 ይላል። ይገርም ሄልካት መኪና እያለፈች ነው እዛ ጋር ጋይስ። ኤኒዌይስ 8 ደቂቃ እስከሚደርስ ምንም የምናደርገው ስለሌለ ባስ መጠበቂያውን ላሳያችሁ። ለክረምቱ እዚህ ውስጥ ነው የምትጠብቁት ጋይስ ያ ለሚበርድ ምናምን you feel me። ዛሬ ደግሞ ትንሽ ፈርቻለሁ you know ጋይስ። ማይክ ራሱ በውስጥ ነው ያደረኩት እንዳይለዩት ሲበራና just በውስጥ ነው ያደረኩት። እስቲ የሚፈጠረውን እናያለን ብቻ ማለት ነው። ሴትዮዋ ዝም ብላ ገብታለች ጋይስ። ያ ልክ ልጨርሰው ስል ማለት ነው ኦንጋድ ቆርጬ አይደለም ትንሽ እዛ ጋር ቁጭ እንበል አይደለ ግን ዝጓል እንዴ ብሮት ዋተ ብድሽ ጋይስ መጣለች። ከፍለን እንሄዳለን ማለት ነው። አሁን ያልራምሰይ ቴንክ ዩ ይሄውና ጋይስ ትራንዚቱ ይሄኛው ነው። ሌላ ባስ ላይ ስገባ ይሄኛውን ተጠቅሜ ሰዓት አለው እንደምታዩት ይሄ እስከ ሰዓት እስኪሞላ ድረስ እንደፈለኩት ባስ መጠቀም ይችላል። ባይ ዘ ዌይ ማለት ነው አሜሪካ የምትኖር ዩክሬናዊ ላይክ እንደዚሁ ትሬን ውስጥ ነው እሷ ግን ባቡር ውስጥ ተቀምጣ ማለት ከጀርባው የነበረው ሰውዬ ብድግ ብሎ ጨሰቃ ያገላት ነው እና ከዛ በኋላ ላይክ እኔ በጣም እየፈራሁ ባስ ምናምን የሚባል ነገር ከዚህ ደፍሯል ጋይስ። ግን አንዳንዴ ያስፈራል። ምንም ይረዳት አልነበረች እዛው ድፍታለች። ምክንያቱም ሰውዬው ተመልሶ ቢመጣ እሷንስ እነሱ ለዛ ነው ይመስለኛል። አይ ቲንክ ብዙም ሩቅ አይደለም ጋይስ። ወዴት እንደምሄድ አላውቅም። እስኪ እኔ አለፍ ነው ጋይስ። አይ ቲንክ ባሱ ቤቱ ጋር እንደሚወርደን አላውቅም። ብቻ የሚወርደን ቦታ እንወርደዋለን። ባይ ዘ ዌይ ይኸው እንደምታዩት እንግዲህ 5 ደቂቃ እንኳን አይሞላንም ከመጣ። ኤኒዌይስ ከባሱ እንውረድ ጋይስ። የሳይ ኤኒዌይስ እስኪ ሰፈሩን ላሳያችሁ። አክቹሊ ይሄኛው ነው ሌጅስሌቲቭ የሚባለው ኢስና ዋይት ግን እስካም አድርጋቸዋለሁ ሁልሽን ባይታላ ዋይት ሃውስ መጣው ምናምን ነገር ኦር አክቹሊ አሴ ብራውን ሃውስ ነው። ይሄ እዚህ ጋር እንደምታዩት ላይክ አስፋልቱ አክሮስ ዲ አስፋልት ያሉት ነገራቶች መጀመሪያ ላሳያችሁ። አካባቢ በጣም የሚያምር ቦታ ነው ግን ላይክ እንደኚህ ጉስ ቢባሉት ስላሉ ማለት ነው እንዳለ ካካ በካካ አድርጎታል ቦታው። ግን ላይክ እሱን ኢግኖር እናደርግና ማለት ነው ወደ ላይ ስናየው ጋይስ ሉክ ዋሪ ቪው እዛ ጋር ያስቀመጧቸው ነገራቶች መታሰቢያዎች ናቸው። ላይክ እዚህ ጋር እንደምታዩት ሆነር ማኒቶባ ፖሊስ ኤንድ ፒስ ኦፊሰርስ ይላል። እዛ ጋርም የእሳት አደጎች ምናምን ነገር ከስዕሉ እንደምትረዱት ወርከርስ ሜሞሪያልስ ቦታ እዚህ ጋር ተሰርተው ላይክ ፋውንቴን ነገር ነች ውሃ አለው እና በተረፈ እነኚህ የምታዩቸውን ሰዎች እየመጡ እዚህ ውሃ ይጠጣሉ ማለት ነው። ሌላው ደግሞ እዛ ጋር እንደምታዩት ሌላ ፋውንቴን አለ። ይሄኛው በጣም ያምራል ጋይስ በተለይ በማታ እንግዲህ እንደምታዩት ላይክ እንደዚህ ነው ፋውንቴኑ። አክቹሊ ሉክ እንዳላ ካካ በካካ ነው የጉሶቹ ማለት ነው እና ፋውንቴኑ እንደምታዩት መብራት አለው ምናምን ነገር። አንዳንዴ ባይ ዘ ዌይ መዋኘት አይቻልም ምናምን ባይባልም ላይክ ሰው ሲገባበት አይቻልም ውስጥ ፈረንጆቹ ማለት ነው። አይ ቲንክ ዊ ካን ክሮስ በዚህኛው ተጠቅመን እንደምታዩት እንግዲህ መሃል ፋውንቴን ላይ እያለፍን ነው እያቋረጥን ነው ጋይስ።
so beautiful ናገነ ላይ ውሃውም ጽድት ያለ ውሃ ነው ዋና ነው የሚሸጠው እንደውና ያው እንደሚንከባከቡት ያሳያል ማለት ነው actually የውሃው ፍንጣሪ I can feel it እስካሁን ኒያግራ ፎልስ ያለው እየመሰለኝ ነው ታሰቢያ ምናምን ቦታ አይነት ስለሆነ ነው መሰለኝ እና ትልቁም ሌጅስሌቸር ፎቅ እዛ ጋር across the street ስለሆነ I think ለዛ ይመስለኛል እንደምታዩት እንግዲህ በየቦታው መታሰቢያ ሐውልቶች እና እንደምታዩት ሌጅስሌቸሩ ይሄ ነው ጋይስ በጣም የሚያምር ቢልዲንግ ነው of course እላይ ያለችዋ ሰውዬ ትታያችኋላችሁ I think ካልተሳሳትኩኝ ጆይ ራይሊ ነው ስሙ እና ላይክ ከወርቅ ነው የተሰራው ጋይስ ያ ከላይ ወርቅ ነው ውስጡ ደግሞ ላይክ ብር ነው it's crazy right እንደምታዩት ነው እንግዲህ ባክግራውንድ ላይ ጋይስ ልነግራችሁ አልችልም በጣም ነው የሚያምረው እንዴት አድርጌ ላሳያችሁ እንደዚህ ብንገባ አብረን እንገባለን ማለት ነው የዚህ ቦታ የሚያናደው ነገር ምን መሰላችሁ ያው ካሜራ አይቻልም ጋይስ ይዞ መግባትና actually ያሰብኩት ላይክ አጣርቼ ውስጡ ድረስ ላሳያችሁ ነበር ግን ካሜራ ይዞ መግባት አይቻልም ተባልን ጋይስ ሶ ምንም ማድረግ አልችልም እኔም ብገባ I'm be bored ዘውስ ከዚህ በፊት human rights museum ያሳየዋችሁ ቦታ ማለት ነው በጣም ቦርድ ሆኜ ነበርና ላይክ ወደ 9 ፍሎር ነበረው እሱም በጣም አናጃጅ ነው ቦታው ላይክ በሐውልት የተሞላ ቦታ ነው the immortal memory of the men and women from Winnipeg who gave their lives in the Great War ለግሬት ዋሩ ላይክ ነፍሳቸውን ለሰጡት ኢሞርታል ስታቹ ነው ማለት ነው ከ1914 እስከ 1918 ላይ በጣም ብዙ ስሞች ደግሞ እዚህ ጋር እንደምታዩዋቸው ስም ዝርዝሮች እዚህ ጋር አሉ ማለት ነው and also በዚህ በኩልና ላይክ በዛም በኩል የምታዩዋቸው በአራቱም አቅጣጫ ስም ዝርዝሮች አሉና ላይክ አንዱን ሰው ለማንበብ እንሞክር እስኪ ኮክሳይፍ ይላል ጋይስ ኦኬ በቃ እሱን አንብበሏል እና በጣም ብዙ ነው ላይክ ልንያቸው ብንላቸው ቆመን ላይክ ቀኑ ሙሉ አይፈጅብንም ጋይስ ስሞቹን ለማንበብ ሌላማውልት እዚህ ጋር አለ ጋይስ እንደምታዩት ማን ይላል ስሙ ታራስ ምናምን ነገር ይላል ኤኒዌይስ አናነበውም እሱን ያው ያነበባችሁ ታነቡታላችሁ ማለት ነው ኤሊትል ገርልና እዛ ጋር ደግሞ የምታዩት ኤሊትል ቦይ አሪያ ትንሽዬ ልጅ አይደለም ትንሽዬ ሰውዬ አይደለም ጋይስ ትልቅ ሰውዬ ነው እና ጽሁፎቹም እንደምታያቸው ላይክ በእንግሊዘኛ ፈረንሳይኛና አንደኛው አይ ቲንክ ራሺያኛ ሜቢ አይ ዶንት ኖ እንደምታያቸው ደግሞ ላይክ በትናንሽ የተሰሩ ደግሞ አይ ቲንክ ሚውዚክ ኢንስትሩመንት የሚጫወቱ ሰዎች የሚመስሉ ሰዎች አሉ ማለት ነው እና እዚህ ጋር ደግሞ አባወራው አለ ጋይስ ማባድ ኦኬ እንደምታዩት እንግዲህ ይሄ ለዩክሬኒያን ጽሁፍ ነው ጋይስ ራሺያኛ ሳይሆን ማለት ነው this moment commemorates the millions of victims of the enforced starvation during the Holodomor feminine genocide ይላል ያው የሴቶችን ጄኖሳይድ በዛ ሰዓት የደረሰ ድርቅን በማሰብ ላይ የሰሩት የህፃናት ልጆች ሐውልት ነው ማለት ነውና እንደምታዩት እዚህ ሀገር ትንሽ ደስ የሚለው ነገር ሁሉንም አይነት ሰዎች ታገኛላችሁ ብፈልጉ ማለት ነው በተለይ እዚህ ልክ ያደጋችሁ ብራም ከሆነ you can be friends with like every part of the world ማለት ነው ደስ አይልም ጋይስ at the left of the building ያለው ሳይድ ይሄኛውን ይመስላል ጋይስ እንዳለ እንደምታዩት like አካባቢው በሙሉ ማለት ይቻላል አረንጓዴ ነውና I can't imagine እዚህ አካባቢ maybe በዓል ምናምን ካላቸው ሴሬሞኒ we will see እስኪ እንደምታያቸው ሰዎች እዛ ጋር ጋይስ ፎቶ ይነሳሉና ብሮ በጣም የሚያምር ቦታ ነው እንደምታዩት እንግዲህ ከላይ ያለው በጣም ንጹህ ነው ጎልድ እንደሆነ ያስታውቃል ጋይስ ጎልድ የለበሰ ቅብ ነው እንጂ ሙሉ በሙሉ ጎልድ አይደለም እዚህ ጋር እንደምታዩት እንግዲህ የኔሊ መክሌንግ ካልተሳሳትኩኝ የሷ ስታቹ እዚህ ጋር ከነ ፋሚሊዎቿ እዚህ ጋር አለ ማለት ነው እንደምታዩት እንግዲህ ላይክ በጣም ለማስተዋወቅ ብለው ማለት ነው አንደኛዋ ኔሊ የምትባለው አቺለች ጋይስ ሁለተኛ ደግሞ ላይ ያለው ሉዊስ ማክኒ ወንድሟ ነው አይ ቲንክ ካልተሳሳትኩኝ አይረን ፓርብሊ ሶስተኛ ብሮ እዚህ ላይ ቋጭረች ምንድነው ኮንፊውዝድ የሚያደርጉት actually እሷ መሰለች ኤኒዌይስ the last one አራተኛዋ ኤሚሊ መርፊ ልጅ አይታየኝም ባይ ዘ ዌይ እዚህ ጋር እንደዚህ ጋር አራት እዚህ ጋር አምስት እኮ ናቸው ምን እሺ ነው ልጁን ማን ወሰዱ ከዚህ ላይ ጋይስ ስራ የሌለባቸው ቀናቶች ትምህርት የሌለባቸው ቀናቶች እዚህ ጋር ስትመጡ ጋይስ ሰው ላይ ኳስ እየተጫወተ ቻላይክ ሰው ብዙ ይኖራልና ላይክ ኢትዮጵያውያኖች ብዙ ጊዜ ያለው እዚህ ላይ አውል ሾው ዩ ኤ ፋውንቴን የሚገርም ፋውንቴን አለ በዚህ በኩል ኢትዮጵያዊ ካላገኘን እቀጣለሁ ጋይስ እቀጣለሁ እንግዲህ አሁን ያለ ነው ላይክ at the back side of the ቦታው ነውና ያው የኛም ቤት የሚቀርበው በዚህ በኩል ነው actually to be honest በጀርባው በኩል ማለት ነው anyways በሐበሻ አይጣፋም እንደነገርኳችሁ ጋይስ እዚህ ጋር እንደምታዩቸው ከጀርባ ሐበሾች ናቸው ሌሎችም ሐበሾች ብሮ አውል ሾው ዩ በቃ ሰፈሩ ማለት ነው እንደምታዩት እንግዲህ ፋውንቴን እዚህ ጋር ጋይስ በጣም የሚያምር ፋውንቴን ነው ያለውና በጣም ጋይስ ከምነግራችሁ በላይና ፎቁ ይሄንን ይመስላል actually ጀርባው ላይክ እየተሰራ ነው እዚህ ጋር ላይክ የሚያድሱትን ነገር እያደሱ ነው ፕላስ እዛም ጋር ያው ከፈለጋችሁ ማረጋገጫ ሀበሻ እንግዲህ እንደምታዩት እዚህ ጋር ይሆና የራይል አይ ቲንክ እንደዛ ነው ፕሮናውንስ ቢደረገው መሰለኝ ኢትዮጵያዊ ቢሆን ራይል ትሉታላችሁ cuz like my name is AUL2
የመጨረሻው ኤል ነው ሶ ራይል ትሉታላችሁ ኤኒዌይስ በጀርባ በኩሉ ልክ ስትሬት ስትመጡ ደግሞ ላይክ ይሄኛውን ወንዝ ታገኙታላችሁ ማለት ነው ጋይስ እና እንደምታዩአቸው ጋይስ ይሄን ሁላ ላይክ ያለው ሌጂስሌቲቭ ቢልዲንግ ነው ማለት ነው ይሄን ሁላ ራሱ የሰራው ሌጂስሌቲቭ ቢልዲንግ ነው ማለት ነው ያው እዚህ ጋር እንደምትሄድ ደግሞ የይንግ ያንግ ያው የወንድና የሴት ምናምን ነገር ላይክ አይ ቲንክ እዚህ ጋር እንደምትሄድ ደግሞ አሮን ነው ዲስ ዋን እዛ ጋር ያለው ተነስቷል እዛ ጋር ደግሞ የኢግል ምልክት ይታያል እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር ሆፕ ዩ ኦል ኢንጆይድ ብዬ አስባለሁ ጋይስ ኤኒዌይስ አይ ዊል ሲ ዩ ጋይስ ኔክስት ታይም ዊዝ አናዘር ቪዲዮ አዲዮ